አይዞሌሽን ማለት ራስን ማግለል ማለት አይደለም። ራሳችንን የምናዘጋጅበት መንገድ። ሶሻላይዜሽን የእናንተን ኤነርጂ ነው እንዲወስዱት የምታደርጉት። የእነሱን ዊክነስ እና ኦፒኒየን እናንተ ላይ ያንጸባረቁ። ሰው ዲስትራክሽን ነው። ሶሻላይዝ የምናደርግ ከሆነ ሜንታል ሬዚስታንስ ነው ያከማችን የምንሄድ። ምክንያቱም በዙሪያቸው ሰዎች ሲኖሩ የሌሎች ሰዎች ችግር አለ፣ በዛ ተጠምደዋል። ብቻቸውን ሲሆኑ ግን በዚህ ጊዜ የራሳቸው ችግር ይሰማቸዋል። እነሱና የራሳቸው ሀሳብ ብቻ ነው ያለው። ከዚህ ደግሞ መሸሽ አይችሉም። ለብዙ ሰዎች ይሄ ያስፈራል። እስክትሆኑት ድረስ ማስመሰል ነው። አይምሮችን እውነተኛው የትኛው እንደሆነ ስለማያውቅ ፌክ ለምናደርገው ነገር ሪዋይር ያደረገ ይመጣል በጊዜ ሂደት። ለምንድነው ለመዝናናት የሆነ ቦታ ለመሄድ ሌላ ሰው የሚጠብቀው? ብቻችንን ለምን አንሄድ? ሶሻላይዝ ማድረግ እንዴት እንደምናስብ ሊረዳን እንጂ ምን እንደምናስብ ሊወስንልን አይገባም። ለእኔ ሶሻላይዜሽን ማለት ጊዜ ማጥፊያ። ሰዎች ሰብኮንሽስሊ የሌሎችን ሰዎች ባህሪ፣ ስሜት፣ ኢቭን የሚያወሩበትን መንገድ ያንጸባርቃሉ። ሁላችንም ማለት ይቻላል ራሳችንን በጓደኞች መክበብ እንዳለብን፣ ማህበራዊ ዝግጅቶች ላይ መገኘት እንዳለብን፣ ኔትወርክ ማድረግ መቻል እንዳለብን፣ ሶሻላይዝ ማድረግ መቻል እንዳለብን ነው የምናውቀው ወይም የተነገረ። ግን ሶሻላይዜሽን ጤነኝነት የለውም። በተለይ ኢንቴንሽናሊ ካልሆነ የምታደርጉት ከምታስቡት በላይ በከፍተኛ ሁኔታ ሶሻላይዝ ማድረግ ክሬቲቪቲያችሁን፣ ሜንታል ክላሪቲያችሁን፣ ኢሞሽናል ስታቢሊቲያችሁን በከፍተኛ ሁኔታ ይጎዳዋል። ሶሻላይዜሽን ጥሩ የሆነ ሶፍት ስኪል ነው እንደሚባለው ሁሉ በዛው ልክም አደገኛ የሆነ ጎጂ ተግባር። ባጭሩ ለእኔ ሶሻላይዜሽን ማለት ጊዜ ማጥፊያ ነው። በዚህ ቪዲዮ ለምን ማህበራዊ ግንኙነት ማድረግ እንደሌለባችሁ ነው የምናየው። ቃላ ወንደሰን እባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት የምትመጡ ከሆነ ኦቶቲያ ትክክለኛ ምርጫችሁ ነው። ይህንን ቻናል ሰብስክራይብ ማድረጋችሁን እንዲሁም ቀጣይ እንደዚህ አይነት ቪዲዮ ሲለቀቅ ዳምጣችሁ የደወል ምልክቱን መጫናችሁን አትርሱ። የመጀመሪያው ነገር ሶሻላይዝ ስናደርግ አይምሯችን ውስጥ ምን እንደሚፈጠር መረዳት መቻል አለን። በዚህ ዘመናዊ ዓለም ውስጥ ብዙ ሰዎች ጸጥታን ወይም ብቸኝነትን ይፈሩታል። ምክንያቱም አይምሯቸውን በጸጥታ ውስጥ ኤክስፒሪየንስ አድርገው ስለማያውቁ። ሁልጊዜ ሰዎች ካጠገባቸው ይኖራሉ ወይም ትልቁ ምክንያት ቴክኖሎጂ አለ። ሶሻላይዝ ማድረግ እንዴት እንደምናስብ ሊረዳን እንጂ ምን እንደምናስብ ሊወሰንልን አይገባም። ግን በአጋጣሚ ምን እንደምናስብ ሊወሰንልን። ይህንን ቪዲዮ በሌላ እንዳትረዱት። ማህበራዊ ግንኙነት ጥቅም የለውም እያልኩኝ አይደለም። እያልኩኝ ያለውት ኢንቴንሽናሊ አስባችሁበት ሶሻላይዝ የማታደርጉ ከሆነ በጣም ጉዳት አለ። ሁሌ ከሰዎች ጋር ስንገናኝ እያንዳንዱ ኢንተራክሽን ዶፓሚን እና ኦክሲቶሲን የተባሉ ኬሚካሎች ይመነጫሉ በአይምሯችን ውስጥ። ይሄ ደግሞ በደንብ ያጠናክረዋል፣ በተለይ ግንኙነቱ ከተመቸ። እንደዚህ አይነት ግንኙነቶች በተደጋጋሚ ስናደርግ አይምሯችን ወደ ሶሻል ቫሊዴሽን ጋር እየተዋቀረ ይመጣል። ሶሻል ቫሊዴሽን ማለት ሳይኮሎጂካል ሂደት፣ እኛ የምናደርገው ድርጊት ወይም የምናምነው ነገር በሌሎች ሰዎች ተቀባይነት እንዲኖረው ወይም ኮንፊርሜሽን መጠበቅ ማለት ነው። ሌሎች ሰዎች ላይ ጥገኝነት እንዲኖራቸው ያደርጋል። ለምሳሌ 5 ጓደኛሞች ቢኖሩ የሆነ ኢቨንት ላይ ተገናኙና ሐሙስ ናይት ክለብ መሄድ ጀመሩ። ሁልጊዜ ሲሄዱ ከተወሰነ ጊዜ በኋላ አይምሯቸው ውስጥ የሚመነጨው ኬሚካል እንደ ቤንችማርክ ነው የሚሆነው። ግዴታ እነሱ ሳቲስፋይድ ለመሆን ያ ዶፓሚን እና ኦክሲቶሲን እዛ ቤንችማርክ ላይ መድረስ መቻል አለበት። በዚህ ዶፓሚን አዲክትድ ስለሚሆኑ እነዛን ሰዎች አለማግኘት ወይም አለመገናኘት ለነሱ ትልቅ ምቾት ይነሳቸዋል። ለብዙ ሰዓት ብቻቸውን መቀመጥ፣ ክሬቲቭ መሆን፣ ማሰብ ቀስ በቀስ እየጠፋ ይመጣል። ሁለተኛውና ትልቁ ምክንያት ሶሻላይዜሽን ከእናንተ በከፍተኛ ሁኔታ ሜንታል ኤነርጂ ይጠይቃል። ሁሉም ኢንተራክሽን ኤነርጂ ትራንዛክሽን ነው። ሜንታሊ ኤግዛውስትድ ከምትሆኑ ፊዚካሊ ኤግዛውስትድ ብትሆኑ ይሻላል። ፊዚካሊ ኤግዛውስትድ ብትሆኑ ለ1-2 ሰዓት ተኝታችሁ ሪፍሬሽ ማድረግ ትችላላችሁ። ሜንታሊ ግን ከባድ ነው፣ ጊዜ ይወስዳል። እያንዳንዱ ማህበራዊ ግንኙነት ስናደርግ እያንዳንዱ ኮንቨርሴሽን፣ ፋሻል ኤክስፕሬሽን፣ የፊት ገጽታ ማንበብ፣ የሌሎች ሰዎችን ጥቃቅን ኢሞሽን፣ ስሜቶች፣ ቶን ላይክ ሰዎች የተለያየ ቶን ተጠቅመው የሚያወሩት ድምፃቸው ከፍ ሲል ዝቅ ሲል መረዳት፣ በአጠቃላይ ያለንበትን ዙሪያችንን መረዳት ኤነርጂ ይጠይቃል፣ ይወስዳል በከፍተኛ ሁኔታ። አንዳንዴ የሆነ ሶሻል ኢቨንት ላይ ሄዳችሁ ለብዙ ሰዓት ቆይታችሁ ወደ ቤት ስትመልሱ ይደክማችኋል። ምንም የሰራችሁት ስራ የለም። ጀስት ቁጭ ብላችሁ ነው ስታወሩ የነበራችሁት፣ ግን ሜንታል ኤነርጂያችሁን ሁሉ ጨርሳችኋል። እንደገና ደግሞ ራሳችንን አጀስት ማድረግ ይኖርብናል። አንድ ሰው ከጓደኞቹ ጋር ሲሆን የሚያወራበት መንገድ፣ አክት የሚያደርግበት መንገድ፣ የሆነ ትልቅ ስብሰባ ላይ ሲሆን አክት የሚያደርግበት መንገድ፣ እንደገና ቤት ውስጥ ሲሆን የሚሄድበት መንገድ በጣም የተለያየ ሰው። በዚህ በተለያዩ ኤንቫይሮንመንቶች ላይ ራሳችንን አጀስት ማድረግ ኤነርጂ ይጠይቃል።
እኛ ላናስተውለው እንችላለን፣ ምክንያቱም ቀስ እያለ ስለሆነ ኤነርጂያችንን የሚወስደው። የሆነ ሰርግ ኢቨንት ላይ ለመሄድ ገና ከመጀመሪያው ጀምሮ ስታስቡታላችሁ። አለባበሳችሁ ማሰብ አለባችሁ። መቼም በቁምጣ አትሄዱ። እንደገና እዛ ሄዳችሁ ያለውን ፕሮሰስ ታስቡታላችሁ። ይሄ ነገር ቀላል አይደለም። ቀላል ይመስላል፣ ግን ኤነርጂ ይወስዳል። ከእንደዚህ አይነት ሶሻላይዜሽኖች በኋላ ይደክማቸዋል። ስለሰራችሁ አይደለም፣ አይምሮቹ ፕሮሰስ የማድረግ አቅሙ ስለጨረሰ ነው። ኤነርጂያችሁን የምትጨርሱት ትኩረት ወዳለበት ነው እንጂ ትኩረት ማድረግ ወደሚገባችሁ ወይም ወዳለባችሁ ቦታ አይደለም። ስለዚህ ሁሉም ሶሻላይዜሽን ኮኔክሽን መፍጠር አይደለም፣ ድካም ነው። ሶስተኛው የሶሻላይዜሽን ትልቁ ጉዳት የራሳችሁን ማንነት እንድታንጸባርቁ አያደርጋችሁ። ሰዎች ሰብኮንሽስሊ የሌሎችን ሰዎች ባህሪ፣ ስሜት፣ ኢቭን የሚያወሩበትን መንገድ ያንጸባርቃሉ ወይም ሚረር ያደርጋሉ። አውቆትም ሳያውቁትም ሊሆን ይችላል። ይሄ አይደንቲቲ ዲፊዥን ነው የሚባል ከብዙ ሰዎች ጋር ኤክስፖዝ ስትሆን የሚፈጠር ነገር። የሁሉም ሰው ፐርሶናሊቲ ሪፍሌክት ማድረግ ትጀምራላችሁ። የራሳችሁን ትታችሁት በዙሪያችሁ ያለውን ኤነርጂ ነው አትራክት የምታደርጉት። ለምሳሌ 5 ጓደኛሞች ቢሆኑ 4ቱ የሚያጨሱ ከሆነ 5ኛው የማጨስ እድሉ ከፍተኛ ነው። 4ቱ ስፖርት የሚሰሩ ከሆነ 5ኛው ስፖርት የመስራት እድሉ ከፍተኛ ነው። ላይሆንም ይችላል፣ ግን ፕሮባብሊ ነው። ፌክ ኢት አንቲል ዩ ሜክ ኢት የሚባል ነገር አለ። እስክትሆኑት ድረስ ማስመሰል ነው። ብዙ ጊዜ በሰልፍ ሄልፕ ኢንዱስትሪ ውስጥ ወይም በሰልፍ ዴቨሎፕመንት ኢንዱስትሪ ውስጥ ለማስተማር ይጠቀሙታል። ሀሳቡ ምን መሰላችሁ? አይምሯችን አያውቅም የዋሸን እንደሆነ እና እንዳልሆነ። ለምሳሌ ቢሊየነር መሆን የምትፈልጉ ከሆነ ቢሊየነር እስክትሆኑ ድረስ እንደ ቢሊየነር አክት ታደርጋላችሁ። ገና ጠዋት ስትነሱ ያንን ነገር የሚያስታውሳችሁ ነገር መኖር አለበት። ቪዥን ቦርድም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ብቻ የምታዩት ነገር፣ መንገድ ላይ ስትሄዱ የምትሰሙት ነገር ያንን ነገር ያስታውሳችሁ ይገባል። በዙሪያችሁ ያሉ ሰዎች ቢሊየነር መሆን መቻል አለባቸው። ምግብ ላይ የምታወሩት ስለዚህ ቶፒክ መሆን መቻል አለበት። ሁሉም ነገር የምታረጉት ነገር እንደ ቢሊየነር ነው አክት ማድረግ ያለባችሁ፣ አለባበሳችሁ ጭምር። ኤቭሪቲንግ ጊዜያችሁንም ማኔጅ የምታደርጉበት መንገድ፣ የምትውሉበትን ቦታ ሁሉ እንደ ቢሊየነር አክት ታደርጋላችሁ። አይምሮችን እውነተኛው የትኛው እንደሆነ ስለማያውቅ ፌክ ለምናደርገው ነገር ሪዋይር ያደረገ ይመጣል በጊዜ ሂደት በኒውሮፕላስቲሲቲ አማካኝነት ነው። በመጨረሻ መሆን የምንፈልገውን ነገር እንድንሆን ያግዘናል። አሁን ደግሞ አይዞሌሽን አይምሮችን ውስጥ ምን እንደሚሰራ እንረዳ። ራሳችንን አይዞሌት ስናደርግ አይምሮችን ከሶሻል ኮግኒሽን ወይም የሌሎች ሰዎችን ሀሳብ ወይም ስለሌሎች ሰዎች ከማሰብ ወደ ዲፋልት ሞድ ኔትወርክ ወይም ሰልፍ ሪፍሌክሽን ነው የሚቀየረው። እንደዚህ አይነት አይዞሌሽን አንደኛ ሜሞሪያችሁን ያጠናክረዋል፣ እንደገና ስሜቶቻችሁን ባላንስ ያደርገዋል። በጣም ጠንካራ የሆነ ማይንድሴት እንድትገነቡ ይረዳቸዋል። ብቻችሁን መሆን የሆነ ችግር እንዳለባችሁ ነው የሚታሰበው። አንፎርቹኔትሊ ሶሳይቲው እንደዚህ ነው የሚያስበው። የሆነ በጣም የሚያወራ ሰው ነው ጤነኛ ነው ተብሎ የሚታሰበው። ሁሌ ማህበራዊ ዝግጅቶች ላይ የማትገኙ ከሆነ፣ ብቻችሁን የምትሰሩ ከሆነ አንቲ ሶሻል እንደሆናችሁ ነው የሚነገረው። ያለንበት ጊዜ ኤክስትሮቨርዥንን ነው የሚያበረታታው። ስለዚህ ራሳችንን ፎርስ እናደርጋለን። መሄድ ሳንፈልግ እንሄዳለን። እምቢ ማለት እየፈለግን እሺ እንላለን። ከዛ ሄደን እናስመስላለን። ፐርፎርማንስ ነው የሚሆነው። ሁሉ ጊዜ አይምሯችን በትክክል ፋንክሽን እንዲያደርግ ራሳችንን ከኤክስተርናል ስቲሙላይ ማላቀቅ መቻል አለን። አንደኛው ሰው ነው። ሰው ዲስትራክሽን ነው። ሶሻላይዝ የምናደርግ ከሆነ ሜንታል ሬዚስታንስ ነው እያከማቸን የምንሄደው። በፍጹም ዲፕሊ ማሰብ አንችልም። ምክንያቱም የሌሎች ሰዎች ኤክስፔክቴሽን ሀሳብ የእኛን ስለሚገፋው ነው። ሬዚስታንስ ነው የሚሆነው። ይሄ ብቻ አይደለም፣ በሌሎች ሰዎች ላይም ጥገኛ እንሆናለን። ለምንድን ነው ለመዝናናት የሆነ ቦታ ለመሄድ ሌላ ሰው የሚጠብቀው? ብቻችንን ለምን አንሄድም? ምክንያቱም ሶሻላይዜሽን ያመጣው ኢምፓክት ነው። አሁን ለምንድን ነው አይዞሌሽን ወይም ብቸኝነት ሰዎች የሚፈሩት የሚለውን ስናይ፣ ምክንያቱም በዙሪያቸው ሰዎች ሲኖሩ የሌሎች ሰዎች ችግር አለ፣ በዛ ተጠምደዋል። ብቻቸውን ሲሆኑ ግን በዚህ ጊዜ የራሳቸው ችግር ይሰማቸዋል። እነሱና የራሳቸው ሀሳብ ብቻ ነው ያለው። ከዚህ ደግሞ መሸሽ አይችሉም። ለብዙ ሰዎች ይሄ ያስፈራል። ከሰዎች ጋር መሆን ይፈልጋሉ። እንደዚህ አይነት ሰዎች አይደንቲቲያቸው በሌሎች ሰዎች ላይ ስለገነቡ ብቻቸውን መሆን ይፈራሉ። ይሄ የዓመታት ውጤት ነው። በአንድ ጊዜ የመጣ ነገር ብቻ አይደለም። መጀመሪያ አካባቢ ራሳችሁን አይዞሌት ማድረግ ሲጀምሩ ያስፈራል። ምክንያቱም በዙሪያችሁ ዲስትራክሽን ከሌለ ኤግዚስት የምታደርጉ አይመስላችሁ። የሆነ ኢቨንት ላይ እኮ የምንሄደው ስለሚያስፈልገን ብቻ አይደለም። ከሰዎች ጋር ኮኔክት የምናደርገው ስለምንፈልገው ብቻ አይደለም። የሆነ ነገር ላይ እየሰራን ካልሆነ ውጥቀት እንደሆነ ነው የሚሰማ። ህይወታችን በእንደዚህ አይነት መንገድ የምንመራ ከሆነ ለመላቀቅ ከባድ ነው።
አይዞሌሽን አስፈላጊ ነገር ነው። ስለዚህ ስትራቴጂክ አይዞሌሽን 5 ስቴጆች አሉት። የመጀመሪያው ሳምንታት ላይ ዲቶክስ ነው የሚካሄደው። አእምሯችን ውስጥ መጀመሪያ ያየናቸው ሁለቱ ኬሚካሎች ዶፓሚን እና ኦክሲቶሲን እነዚህ እየቀነሱ ይመጣሉ። ሁለተኛው ስቴጅ ዲስኮምፎርት ነው ወይም ምቾት አይሰማችሁ፣ ምክንያቱም ከለመዳችሁ ነገር እየወጣችሁ ስለሆነ። ሶስተኛው ስቴጅ ክላሪቲ እና ካልምነስ፣ እነዚህ በሂደት ቀስ በቀስ መምጣት ይጀምራሉ። አራተኛው ስቴጅ ክሬቲቭ እየሆናችሁ ትመጣላችሁ፣ ሀሳባችሁን ፊል ማድረግ ትጀምራላችሁ። አምስተኛው ስቴጅ ላይ ስሜቶቻችሁ ስታቢላይዝ እየሆኑ ይመጣሉ፣ አስተሳሰባችሁ ስትራክቸርድ ይሆናል፣ ውሳኔዎቻችሁ እየተሻሻሉ ይመጣሉ። ችግሩ ማህበራዊ ግንኙነት አይደለም። ችግሩ ኢንቴንሽናል ያልሆነ ወይም ሆን ተብሎ ታቅዶበት ያልተደረገ ማህበራዊ ግንኙነት ችግር ነው። አንቲ ሶሻል ላለመባል የምትገኙ ከሆነ ጊዜ ለማጥፊያ ብቻ የምታደርጉት ነገር የዚህ ጉዳት ከዓመታት በኋላ ነው የምታገኙት። ሎው ሌቭል ኮንቨርሴሽኖች ጥቅም የለውም። እያንዳንዱ ኢንተራክሽን ማወቅ ያለባችሁ ትራንዛክሽን ነው። የሆነ ነገር እየተጠቀማችሁበት ካልሆነ ኪሳራ ነው። ከእናንተ የሆነ ነገር እየወሰደ ነው፣ እናንተም የሆነ ነገር እየተቀበላችሁ ነው። ከእያንዳንዱ ኢንተራክሽን በኋላ እናንተን ሊደክማችሁ አይገባም። ኤነርጃይዝድ ነው መሆን ያለባችሁ። የማንም ሰው አፕሩቫል፣ ቫሊዴሽን፣ እውቅና አያስፈልጋችሁ። ይህ ካልሆነ ልክ አይደለም። አሁኑኑ ማህበራዊ ግንኙነታችሁ ማስተካከል ይኖርባችኋል። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ኦቶቲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ቪዲዮንም ላይክ እና ሼር አድርጉ። ሀሳባችሁንም ኮሜንት ላይ አስቀምጡ። አይዞሌሽን ማለት ራስን ማግለል ማለት አይደለም። ራሳችንን የምናዘጋጅበት መንገድ። ሶሻላይዜሽን የእናንተን ኤነርጂ ነው እንዲወስዱት የምታደርጉት። የእነሱን ዊክነስ እና ኦፒኒየን እናንተ ላይ ያንጸባረቁ። ቀጣይ ሳምንት በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።